ስለ ጨቅጫቃ ሚስት እናውራ እስቲ። ጨቅጫቃ ሚስት ያገቡ ወንዶች ላይ የሚደርስ ታላቅ መከራና ያላገቡ ወንዶች ያገቡ ፒሮቻቸው ሲሰቃዩ በየቀኑ እያዩ ብለው የሚኖሩበት ነገር ነው። ሌላ ፕላትፎርም ላይ ወንዶች ለማህበረሰቡ ችግር መፍትሄ ለምን መሆን እንደማይችሉ ጽፌ ነበርና አንደኛው ያጠቀስኩት ነገር ስለማያውቁት ነው። የማያውቁት ለምንድን ነው? ስለማይሰሙ ነው። የሴቶችን ድምጽ ግማሽ የማህበረሰቡ አካል ኮምፕሊትሊ ኮንሲስተንትሊ ኤፊሽንትሊ ችላ ብለውታል፣ ዝማስ ብለውታል፣ ወይም አይሰሙትም። ዋይት ኖይዝ ነው። በተለያየ ቦታ ላይ እስከ ስኮለር ደረጃ እስከ ሃይማኖት ቦታ ምንም የሴቶች ድምጽ ቦታ የለውም። በጣም ትንሽ ነው ካለው። ከዛ ደግሞ ቤት ውስጥ ሴት ልጅ ምንም ማለች ቅሬታም ዲስኮምፎርትም ያልተሟላ ኒድም ምንም ነገር ኖራት ጨቅጫቃ ሚስት በሚባለው ቾፍ ድምጿን በሙሉ ኢግኖር መደረግ እንዲችል ተደርጋለች እና የሆነ ነገር ትላለች፣ ትናገራለች፣ ቅሬታ አላት፣ ያልተሟላ ኒድ አላት፣ ኮንሰርን አላት፣ ማድረግ የነበረበት አባት ለመሆን ባል ለመሆን ኃላፊነቱ መውጣት የነበረበት ነገር አለ፣ አላረገም፣ ነኝ ያለውን ነገር አልሆነም፣ ታስታውሳለች፣ ተነግሯለች፣ ታስታውሳለች፣ ሽሽን ኢቨን ሀፍተ ተለም ሺዳዝ ከዛ መጨረሻ ላይ ኤክስፕሎድስ ምርር ይላታል። እንደዚህ ስትል ምንድን ነው ያለው ችግር? ያልተወጣው ኃላፊነት ምንድን ነው? አንቺ ጋርስ ያለው ቻሌንጅ እንዴት አብረን እንስራ ምናምን ብሎ ከመፍታት ዲዲዲዲዲዲ ብሎ ቲቲቲቲ ብሎ ጓደኞቹ ጋር ሚስቴ ጭቅጭቅጭኝ ይላል። እናቱ ጋር ይሮጣል። ጓደኞቹም ምን ብላ ምንድን ነው ያለው? ምንድነው የገጠማቸው ያለው ቻሌንጅ? ምንድነው ቅሬታዋ? ምንድነው የምትለውና በምን መልኩ ለመፍታት እናግዛችሁ እንደማለት ያቺን ወሬ ይዘው ቱስ ብለው ያገቡ ሰም ጓደኞቼ ይጨቀጨቃሉ ይላሉ። መፍትሄ ያመጣ ሰው አይታችኋል? እዚህ ጋር የቤቱን የፈታ አይታችኋል ወይ? ለጓደኛው መፍትሄ የሆነ አይታችኋል? ፕሮብለም ሶልቨር ናቸው ሲባል አንዳንዴ በጣም ይገርመኛል። የቤታቸውን ፕሮብለም ለምን ሶልቭ አያደርጉም? ኤኒዌይስ ወደ ሴቶች ከዛ ደግሞ doesn't mean መጥፎ ሴቶች የሉም፣ የባህሪ ችግር ያለባቸው ምናምን የሉም ማለት አይደለም። በደንብ አሉ። ፕሮፌሽናል ሄልፕ ወስደህ እንትን በላት እሷን ወይ ፍርድ ቤት ወሰዳት። that's a different ነገር እንጂ ሙሉ ጾታ 50% of the populationን ሌብል አድርጋችሁ ድምጻቸውን ዋይት ኖይዝ የምታደርጉበት ኤክስኪውዝ አይደለም። ከዛ ሴቶችዬ ፖቴንሻል ሰውዬ እያየሽው ያለና ኤክሴ በጣም ጨቅጫቃ ነበረች ምናምን ካለሽ መጥቶ ራን the only time የምትሰሚው በትክክል ኢን ዲቴል ኮንሰርኖቿ ምን እንደነበሩ፣ ታነሳቸው የነበሩ ፖይንቶች ምን እንደነበሩ፣ በምን በኩል ታክል እንደተደረጉ፣ እንዴት አድሬስ እንዳረጋቸው፣ ምን እንዳረጋ፣ የሷስ ሮል ምን እንደነበረ፣ በምን መልኩ ሊፈታቸው እንደሞከረ መጥቶ ማይነግርሽ ከሆነ ራን አንቺን ማስገብቶ እንደዛ እንደ ፎቶ አስቀምጦ ፍሬንች እንደምትዘፍኚ እያየሽ ነው የሚሄደው። you're going to live a horrible life, so run። ከዛ ደግሞ እንደዛ አይነት ሲቹዌሽን ውስጥ ኦልሬዲ ያላችሁ እህቶችዬ ለጓደኞቼ የምነግረውን ለአንዲት ጓደኛ የቀርብ ቀን የመከርኳትን ነገር ነው መክራችሁ። ስቶፕ። አብዛኛዎቻችሁ if you stop አንደኛ በደና ጊዜ ማይሰማ እስካሁን አልቅሰሽ ለምነሽ ደጋግመሽ ምናምን ብለሽ ያልሰማሽ ሰውዬ ለድምጽሽ ቦታ የለውም ማለት ነው። አይሰማሽም። የራስሽን ሰላም ግን በጣም እየበጠበጥሽ ለራስሽ ያለሽ ኢሜጅ እያነሰ ይመጣል። ብዙ ሴቶች የሚኖሩበት ሲቹዌሽን because they are made to feel so invisible and so small ድምጻቸው፣ ኮንሰርናቸው፣ ፔናቸው አልቅሰው አስረድተው ጥንጥዬ እንደሆነች እንዲሰማት አድርጎ ለራሷ ያላትን ኢሜጅ ይቀይርባታል። so please stop። እና አጠቃላይ ለሁላችንም ደግሞ ኮሚኒኬት የማድረግ ስኪል ብንማር it's not to say ኛ ችግር አናመጣም ለማለት አይደለም። እና አንዳንዴ አታክ ሆኖ ሼሚንግ ሆኖ ምናምን ሆኖ የብዙን ሰው ወንድ ትሪገር ያደርግና ከኛ ፍላይት ከኛ ለሴፍቲ ማምለጥን እንዳያመጣ ኢሞሽናል ሬጉሌሽን እና ኮሚኒኬሽናችንን ብንማር ባይሰማ ራሱ ጤነኛ ከሆነ ከኛ ኮሚኒኬሽን ወይ ችግር ከነበረ ይሰማል። ባይሰማ ራሱ ግን you would have a lot of respect for yourself። በስነስርዓት እንዴት አድርገሽ በስነስርዓት ሬጉሌትድ ሆነሽ ስሜትሽን ተቆጣጥረሽ ራስሽን ኤክስፕሌን አድርገሽ እንዳደረሽና የሱ ህፃንነት የሱ ደካማነት እንዳስሮጠው ሲገባሽ ራስሽን በደንብ ሪስፔክት አድርገሽ አንገትሽን ቀና አድርገሽ ትኖሪያለሽና ካልሆነ ደግሞ ትሄጃለሽ ለማለት ነው። ሶ ይሄንን ጨቅጫቃ ሚስት የሚባለውን trope we really have to fight it። እና ሴቶችን በቤታቸው ድምጽ አልባ ትንሽ አድርጎ የሚያኖራቸው ነገር ስለሆነ let's stop it።